ሁለት ለሌላው ደግሞ አንድ ታላንት ሰጥቶ ጉዞውን አምስት ታላንት የተቀበለው ሰው ወዲያው በገንዘቡ ንግድ ጀምሮ አምስት ታላንት አፈራ። እንዲሁም ሁለት ታላንት የተቀበለው ሁለት አተረፈ። አንድ ታላንት የተቀበለው ግን መሬት ቆፍሮ የጌታውን ገንዘብ ደበቀ። ስለዚህ እነዚህ ጋር በጣም ሶስት ሰዎችን እናያለን። እነዚህ ሶስት ሰዎች ከጌታቸው አንዱ 5 አንዱ 2 አንዱ 1 ስጦታ ተሰጠው። 5 የነበረው አተረፈበትና ሌላ 5 ይዞ መጣ። 2 የነበረው ሌላ 2 አደረገው። 1 የነበረው ግን ቀበረው እና መሬት ቆፍሮ እንደቀበረው ያሳያል። እኔ በጣም እንግዲህ በወጣቶች አገልግሎት ውስጥ አገለግላለሁ፣ በተለያዩ ስፍራ አገለግላለሁ። ቤተክርስቲያን ውስጥ ከወጡት ጸጋ ስጦታዎች ይልቅ የተደበቁት በጣም ብዙ ናቸው። ከወጡት መዝሙሮች ይልቅ ያልወጡ የተደበቁ በጣም ብዙ ናቸው። በፍርሃት ምክንያት፣ ሁኔታ ባለመመቻቸት ምክንያት ብዙ ምክንያቶችን መጥቀስ ይቻላል። ነገር ግን ይህ አንድ ስጦታ የነበረው ሰው ለጌታው የመለሰውን መልስ ስታዩት ፈራሁኝና ደበቅኩት አለው። የተሰጠውን ስጦታ ፈራሁኝና ደበቅኩት አለው። ከዛ በኋላም እግዚአብሔር እንዴት አድርጎ እንደቀጣው እናያለን። እና በጣም በማባበል ብነግራችሁ ደስ ባለኝ ነበር። ከቻላችሁ የጸጋ ስጦታችሁን ተጠቀሙበት ምናምን ብላችሁ በጣም ደስ ይለኝ ነበር። ግን ቃሉ እንደዛ አይደለም። ይሄ አይዟችሁ በርቱ ሳይሆን ግዴታ ነው። ግዴታ ነው። ዮሐንስ 15:1 ላይ ይሄንኑ ነው የሚነግረው። እውነተኛ የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል። ፍሬ የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ባታፈሩም ችግር የለም፣ ግን ባካችሁ ሞክሩ። አይደለም እምላችሁ፣ በኢየሱስ ስም ነቅታችሁ የምትነሱበት ዘመን ይሁንላችሁ። እግዚአብሔር ብዙ ጸጋ ስጦታ ሰጥቷችሁ የሚያደነዝዝ መንፈስ፣ መቼስ እንደዚህ ዘመን ወጣቱ የደነዘዘበት ዘመን የለም። ቴክኖሎጂ አለ፣ ሰው አለ፣ መጥፎ ጓደኛ አለ፣ ፍርሃት አለ። እያላችሁ ቁጭ ብለ ምን እንደምትጠብቁ አላውቅም። እና በጣም የምንቀናበት ዘመን ነው። ወንጌል መጥቶ እኛ ጋር ደረሰ። ከዛስ እኛስ ምንድነው የምናደርገው? እና አንድ ነገር አለ በቤተ ክርስቲያን ውስጥ የኩልነት መንፈስ። ይሄ ኩል ማለት ይሄ በቃ ዘንጦ እግዚአብሔር ይገስጸው። የሰራተኝነት መንፈስ ዛሬ እንዲገባብን ነው በእውነት ኢንካሬጅ ማድረጋችሁ። የመትጋት መንፈስ እና 3 ነገሮች ነግራችኋለሁ። አሁን እናንተ ራሳችሁን የቱ ጋር እንዳላችሁ ታያዩታላችሁ ማለት ነው። እንግዲህ ፍሬያማ አገልግሎትን ለማገልገል የሚጠቅሙ 3 ነገሮች። አንደኛ የጸጋ ስጦታ። እኔ ብዙ ጊዜ ጌታ የቱ ጋር ነው የፈለገኝ ብለን ማወቅ አለብን። አደራችሁ ይሄን ዲፓርትመንት ወደዋለሁ እንዳትሉ። የምትወዱትን ዲፓርትመንት ሳይሆን ጌታ የሚወደውን የፈለገን ቦታ። ብዙ ሰው ሐሳቡ የተወሰደበት ሳይሆን እግዚአብሔር የቱ ጋር ነው የምትፈልገኝ ብለን ልንሄድ ይገባል። ምን ማለት ነው መሰላችሁ? የጸጋ ስጦታችሁን ለማወቅ ራሱ የጸጋ ስጦታ ያስፈልገዋል ወይም መጸለይ ያስፈልገዋል ማለት ነው። በእግዚአብሔር ፊት ለቤተክርስቲያን አገልግሎት ለቤተክርስቲያን ጥቅም ከተሰጡ አገልግሎቶች መካከል መምከር ሊሆን ይችላል፣ መገሰጽ ሊሆን ይችላል፣ ማስተማር ሊሆን ይችላል፣ መዘመር አንዱ ሊሆን ይችላል። እና ይህንን በምናደርግበት ጊዜ ሁሉም እይታችን ከእግዚአብሔር አንጻር ከሆነ ዋጋው፣ ትርፉ፣ በረከቱ እኩል ነው።
እና በዝማሬ ላይ ያሉ በጣም እጥፍ ድርብ ክብር ይገባቸዋል የሚል እንትን ትምህርት የለም ማለት ነው። ስለዚህ በጣም ኢቭን ዞ በጣም ብንወደውም ዲፓርትመንቱን የአገልግሎት ክፍሉን ብንወደው ነገር ግን እግዚአብሔር እዛ ጋር ፈልጎናል ወይ የሚለውን ማሰብ አለብን። የጸጋ ስጦታችሁን እንዴት ነው የምታውቁት? እኔ በጣም ብዙ ነገር አያለሁ። ይሄ አንደኛው የሚያስጨንቃችሁ ሌሊት የምታስቡት ይሄ አንኮምፎርተብል እንድትሆኑ የሚያረጋችሁ በተኛችሁበት እያሳሰባችሁ ያለ የሆነ ነገር ካለ አንዱ እሱ ሊሆን ይችላል። አንድ ሰው አሁን በዚህ ጉዳይ ላይ ቢሰራ ምናምን ብላችሁ የሚያሳስባችሁ ነገር ካለ ምናልባት እሱ ሊሆን ይችላል። አንዱ ነው ይሄ። በቃ ሌሊት ሲያሳስበኝ የነበረው እንትን ነው ብላችሁ ተነስታችሁ እንድትሄዱ ሳይሆን ምናልባት እሱ ሊሆን ይችላል። አንዳንድ ጊዜ የጸጋ ስጦታ ሲሰጠን አርፎ አያስቀምጥም። በእውነት እንደዚህ ኩል ሆነን አያስቀምጠንም፣ ያስጨንቀናል። አንድ ቀን ምን እንደሆንኩ ልንገራችሁ። በመድረክ ላይ ለመጀመሪያ ጊዜ ድራም በቤተክርስቲያን ውስጥ ያየሁት 12 ወይ 13 ዓመቴ ላይ ነው እና በደብረ ዘይት ከተማ ውስጥ ሽብሸባ ኳየሮች የሚባሉ ነበሩ። ከነሱ ጋር ዳንኤል አምደ ሚካኤል እና የሆኑ ባንዶች መጥተው ነበርና ፕሮግራሙ ካለቀ በኋላ ድራመሩና ዘማሪ ዳንኤል አምደ ሚካኤል ከፕሮግራሙ በኋላ ድራሙ ላይ ቁጭ ብለው ያወራሉ። እኔ ወደ መድረክ ቀስ ብዬ ወጣሁ። ፕሮግራሙ አልቋል። ስለዚህ ከሩቅ እያየሁኝ ነው ድራሙን፣ ስስስ ብያለሁ። እነሱ ያወራሉ። እኔ በውስጤ ያለው ምን እንደሆነ ታውቃላችሁ? እንዴት ነው ሰው ድራም ጋር ቁጭ ብሎ ሌላ ወሬ የሚችለው? እና ይገርምሃል እኮ ምናምን ይባባላሉ። ከዛ በኋላ እነሱ በጣም በወሬያቸው እንደተመሰጡ ሳቅ ቀስ አልኩኝና ነካ አረኳት አንዷን ሰሃን። እዛ ታው ማሙሽ አለና ቀጠል። እዛ አሁንም ትንሽ ወደኋላ ቆየው። እንደገና ወሬያቸውን በጣም እንደተመሰጡ ሳቅ፣ ሐሳባቸው ወደ እኔ እንዳልሆነ ሳቅ። እኔ በጣም አልቻልኩም። በቃ ቀስ አልኩኝና ሂጄ ነካታ ተው አሉኝ። እዛ አሁንም ቆየሁኝ። በሶስተኛው ግን ተው አይደለም ያሉኝ፣ ማሙሽ ውረድ ከመድረክ እና በቃ እያዘንኩ ሄድኩኝ። በጣም በቃ እንዲህ ምን አለበት ቢያጫውቱኝ ኖሮ የሆነ በቃ ለእኔ ህልሜ በቃ ለእነሱ ማሳየት ነበረ። ድራም ነክቼም አላውቅም፣ አይቼም አላውቅም። ሌሊቴና ጠዋቴን ብታዩት ከዛን ቀን ጀምሮ ቤት ሰብስቤ ቆርቆሮ ቃንቃቃቃቃቃቃ አንተ ልጅ አታርፈን ትለኛለች እናቴ። በቃ ውስጤ አለ፣ ምንም ሊያቆም አልቻለም። ትምህርት ቤት እግር ኳስ ሲጫወቱ ሄጄ ድራም ከበሮ እጫወትላችኋለሁ። በቃ በጣም ደስ ይለኛል። ሊያረጋጋኝ አልቻለም። የሚገርማችሁ ይሄ ታሪክ የት እንዳለቀ ታውቃላችሁ? አንድ ቀን እንግዲህ እኔ ፒያኒስት ነኝ፣ የተመረኩት በፒያኖ ነው። አንድ ቀን በአንድ ስፍራ ላይ ላገለግል ሄጄ ከአገልግሎት በፊት በነበረ ጸሎት ላይ ፓስተሩ መጣና ዴቪዬ ዛሬ ድራመራችን ቀረ አለኝ። ምን ላድርግ ታዲያ? ምን ይሻላል? በኪቦርድ እንጫወት ስለው አንተ ድራም ያዝ አለኝ። እንዴ እኔ ድራም እንደምጫወት በምን ታውቃለህ? በቃ ምንም አትሆን ና አለኝ። ኦኬ ለመዝሙር የሄድኩት ሰው ድራም ስቲክ ተሰጠኝ እና ማን ሊዘምር ቢመጣ ጥሩ ነው? ዳንኤል አምደ ሚካኤል እና ሰርክሉ አይገርምም? አንዳንድ ጊዜ በጣም የማያስተኛችሁ እንደዚህ ውስጣችሁን የሚያስጨንቅ ሌት ተቀን የሚያጓጓችሁ የሆነ ስጦታ ካላችሁ ሜቢ እሱ እናንተ እንድትሰሩት ነው። የሆነ ሰው እንዲሰራው ሳይሆን እናንተ እንድትሰሩት ነው። እኔ ብዙ ጊዜ የጸጋ ስጦታ ላይ መታየት አለበት። ይሄ አንዱኛው ሐሳብ ነው እንጂ በቃ እኔ ማያስተኛኝ ብዙ ነገር አለ ብላችሁ ተነስታችሁ እንድትሄዱ ሳይሆን፣ ግን እዩት እስቲ፣ በዘመናት ፈትኑት። ይሄ ነገር ማያስተኛችሁ ውስጣችሁ የከበደ ነገር ነው ወይ? ሌላው ደግሞ በዛ ጸጋ ስጦታችሁ በጊፍታችሁ ሰዎች ምን ይላሉ? እናቶች ምን ይላሉ አይደለም ያልኩት። እሺ
እናቶች ለእናቶች ሁሌ እናንተ ዘ ቤስት ናችሁ አይደለ? ለእኔ በቃ አንተ ልጅ እኮ ትለኛለች ብረብሻትም ማለት ነው። ሰዎች ግን በዛ ጸጋ አገልግሎት ምን ይላችኋል? አንዳንድ ጊዜ በዚህ ዘመን እንኳን ምክርን መስማት በጣም ከባድ ሆኗል። በእርግጥ ግን ምስክርነትን ትሰማላችሁ። ከእግዚአብሔር እንደተሰጣችሁ የምታውቁት ይመጡና ዛሬ በምታገለግልበት ጊዜ እንደዚህ አይነት ነገርን አየሁኝና እግዚአብሔር ይባርክህ፣ በርታበት፣ እንደው አንተ ግን እዚህ ጋር ነው የተፈለግከው ብለው ደግሞ ካሉ ቆም ብሎ ማሰብ ያስፈልጋል ማለት ነው። ሌላ ደግሞ መንፈስ ቅዱስ ለእናንተ የሚመሰክርላችሁ እናንተም ራሳችሁ ያ ጊፍት እንዳላችሁ የምታውቁት ማለት ነው። ለዚህ አንደኛ አያስተኛችሁም። ሌሊት እኔ አሁን መጽሐፍ ስጀምር መዝሙር መጽሐፍ ስጀምር ወይ ኮምፖዝ ማድረግ ስጀምር ምግብ ላልበላ እችላለሁ፣ ሀሳቤ ሊወሰድ ይችላል። በጣም በተለያየ አቴንሽኖች በቃ ዲስትራክት ላለመሆን ነገሮችን ሲዘጋ አያዋለሁ እና ሌሊት ተነስቼ ሶንግ ምጽፍበት ጊዜ አለ። ሌሊቱን ሙሉ ቁጭ ብዬ የምውልበት ጊዜ አለ። በቃ ቀኔንም ከአንዳንድ ቦታዎች እነዚህ ሁሉ ነገሮች ለጸጋ ስጦታው ረሃብ እንዳለኝ ፍላጎት እንዳለኝ እኔም አውቀዋለሁ። ሰውም ምስክርነት ሲሰጠኝ አያለሁ። እንዳልኳችሁ እንኳን አይደለም ያገለገልኩት ሰው ከጉባኤ ውስጥ መጥቶ ለሌላ ጉዳይ ላገለግል ሄጄ ድራማ ያዘልንም ሊሏችሁ ይችላሉ፣ ወይም በዚህ አገልግሎት አገልግሉን ሊሏችሁ ይችላሉ። እናንተም ውስጥ አለ፣ ሰዎችም ያንን ነገር ሪኮግናይዝ ያደርጋሉ። መንፈስ ቅዱስም ይመሰክርላችኋል ለልባችሁ ማለት ነው። ጸጋ ስጦታን ሪኮግናይዝ ማድረግ በጣም ያስፈልጋል እና ቻሌንጅ ማደርጋችሁ የቱ ጋር ነው የምትፈልገኝ በሉት። የቱ ጋር ነው የምትፈልገኝ? እንደነገርኳችሁ በቤተ ክርስቲያን ውስጥ በጣም ትልቁ ብዙ ሰዎች የሚያሳትፍ አገልግሎት ቢኖር የዝማሬ አገልግሎት ነው። ብዙዎች ቁጥር የሚያገኙት በዝማሬ አገልግሎት ነው። ብዙ ቁጥር የሚያገኙት ማለት ነው። ስለዚህ እንዳትሸወዱ። መዘመር ልንወድ እንችላለን። መዘመር ጌታ ሆይ መዘመር ስለምወድ ነው እዚህ ቦታ ያለሁት፣ ግን ነገር ግን አንተ ፈልገኸኛል፣ ምንድን ነው የምትፈልገው የሚለውን ማወቅ ያስፈልጋል። ያለበለዚያ ማፍራት አትችሉም። አሁን ማወራላችሁ ስለ ፍሬያማ አገልግሎት ነው። ያለበለዚያ ማፍራት አትችሉም። ምክንያቱም እግዚአብሔር ያልፈለገው ቦታ ላይ ብትሄዱ ሰማይ ሪኮግናይዝ ያላደረገው የጸጋ ስጦታ ፍሬያማ ሊሆን አይችልም። ዛሬ ትንሽ ቻሌንጅ ላረጋችሁ ነው፣ ስሄድም እናንተ እንድታስቡበት። እሺ የጸጋ ስጦታ እንግዲህ ከእግዚአብሔር የሚሰጥ ነው። ለራስ ፕሮሞሽን ወይም ለፐርሰናል ጥቅም የሚደረግ አይደለም። ትላንትና እንዳልኳችሁ ለምንድን ነው ማፍራት ያለብኝ? ለምንድን ነው በጸጋ ስጦታዬ ሌሎች እንዲባረኩ የማደርገው? ምን ተባባለን? የኛ አይደለም። የጸጋ ስጦታ የኛ አይደለም። መድገም አለብን እንደ ትላንቱ። የሰው በረከት ልቀቁ፣ የሰው በረከት ልቀቁ፣ የተያዙ መዝሙሮችን ልቀቁ፣ የተለያዩ የጸጋ ስጦታዎችን ልቀቁ። ለምንድን ነው መሰላችሁ? ለህዝቡ ለቤተክርስቲያን መታነጽ፣ ለጌታ ክብር የተሰጠ ስለሆነ ለኛ ጥቅም አይደለም። ፐርሰናል ጥቅም ምንም ልናገኝበት አንችልም ማለት ነው። ለእያንዳንዱ ሰው ይህው አንዱ መንፈስ ያዳነን መንፈስ ለእያንዳንዱ ሰው የተለያየ ጸጋ ስጦታን እንደሰጠ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 11 ላይ ያሳየናል ማለት ነው። ስለዚህ ለቤተ ክርስቲያን ጥቅም ራሱ ይሄው አንድ መንፈስ ሰጠ ይላል። አንደኛ ቆሮንቶስ 12:6 ላይ ደግሞ እንደዚህ ይላል፣ አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚሰራው ግን አንዱ እግዚአብሔር ነው። ለአንዳንዱ የትንቢት ጸጋ ይሰጣል፣ ለአንዳንዱ የዝማሬ ጸጋ ይሰጣል፣ ለአንዳንዱ የመምከር ጸጋ ይሰጣል፣
በስማም ብዙ ጸጋ ነው ያለው። ምንድነው ጸጋ ስጦታቸው? እግዚአብሔርን ጠይቁ። የቱ ጋር ነው የምትፈልገኝ በቤተክርስቲያን አገልግሎት ውስጥ? የጸጋ ስጦታን ስናይ ሰው ኮንፊውዝ የሚሆንባቸው ነገሮችን ዝም ብዬ ላሳያችሁ። እነዚህ 3 ነገሮች ይለያያሉ። የጸጋ ስጦታ 1፣ ተሰጦ ሌላ 2፣ ቅባት 3። እነዚህ 3ቱም የተለያዩ ነገሮች ናቸው። የጸጋ ስጦታ ተሰጦ ወይም ታለንት ወይም ጊፍት ልትሉ ትችላላችሁ። አኖይንትመንት ደግሞ ቅባት። እነዚህ 3ቱ የተለያዩ ናቸው። ስለዚህ ለምሳሌ የጸጋ ስጦታን በምታዩበት ጊዜ ምንድነው መንፈሳዊ ስጦታ ለቤተ ክርስቲያን የተሰጠ ቅድም ያልኳችሁ ማለት ነው። ከየት ነው የሚመጣው? ከመንፈስ ቅዱስ። ማን ሊኖረው ይችላል? ጌታን የሚያምኑ። ትላንት ያልኳችሁ እግዚአብሔር በእውነትና በመንፈስ ይመለካል ስላችሁ በመንፈስ የሚለው አንዱ የዳነ ብለን ያልነው ማለት ነው። የጸጋ ስጦታ ማን ሊሰጠው ይችላል? የዳነ ኦንሊ የዳነ። አደራችሁ እንዴ! አንዳንድ እኮ በጣም የሚገራርሙ ድምጽ ያላቸው ዘፋኞች አሉ። እነሱ ታለንት የሚባለው ወይም በተፈጥሮ የሚያገኙት ሊሆን ይችላል፣ ወይም ደግሞ ትምህርት ቤት ሄደው ተለማምደው አንድ ሰው አንድ ነገርን ደጋግሞ ቢሞክረው በዛ ነገር ላይ ማስተር እንደሚያደርገው በተፈጥሮ በትምህርትም ሊያገኝ ይችላል። የጸጋ ስጦታ ግን ለዳኑ ሰዎች ብቻ የሚሰጥ ነው። ጥቅሙም ደግሞ ቤተክርስቲያንን ለማነጽ ለመጥቀም የሚሰጥ ነው ማለት ነው። ቅድም እንዳልኳችሁ ሌላኛው ጊፍት ማንም ሰው ባይቦርን የተሰጠው ነገር ነው ማለት ናቹራሊ የሚሰጠው ስጦታ ማለት ነው። በትምህርት ወይም በውልደት ሊያገኘው ይችላል። በዓለም ያሉ ሰዎች ስጦታ አላቸው። የጸጋ ስጦታ አይደለም። ስጦታ ችሎታ ስጦታ ታለንት ሾው ምናምን እንደሚባለው ታያላችሁ። እነዚህን 2 ልዩነቶች እንድታዩ እፈልጋለሁ። ማን ሊሰጠው ይችላል? ማንም ሰው። ቅድም የጸጋ ስጦታ ላይ የዳነ ብለናል። እዚህኛው ላይ ግን ማንም ሰው ስጦታ ሊሰጠው ይችላል ማለት ነው። ለጠቅላላ ጥቅም፣ ለህዝብ ጥቅም ዝም ብሎ ለምሳሌ አንዳንድ ታለንት ያላቸው ሰዎች ፐርሰናሊ ታዋቂ የሆኑበታል፣ ፌመስ የሆኑበታል፣ ሀገር ሊጠቅሙበት ይችላሉ፣ የሆነ ነገር ሊያደርጉበት ይችላሉ። ግን በቃ ለጀነራል ጥቅም ነው የሚሆነው። ያኛው ግን ቅድም ምንድነው ያልኳቸው የጸጋ ስጦታ ለቤተ ክርስቲያን የተሰጠ ነገር ነው። እኔ 3ኛው እንዲጨመርላችሁ ፈልጋለሁ። ቅባት አኖይንትመንት። ይሄ የሚሰራው በእግዚአብሔር ኃይል ነው። የእግዚአብሔር ኃይል በእናንተ ላይ ሲወርድ የሚመጣውም ከመንፈስ ቅዱስ እንደሆነ እናያለን። ማን ሊኖረው ይችላል? በእግዚአብሔር የተመረጡ ሰዎች። አኖይንትመንት ያለባቸው መጽሐፍ ቅዱስ ውስጥ የተለዩ ሰዎችን እናያለን። ዓላማውም እግዚአብሔር ለፈለገው ዓላማ ሰዎችን ይቀባና ቤተክርስቲያንንም ያንጻል፣ ደግሞ ትውልድንም በእነሱ እንደሚያንጽ እናያለን ማለት ነው። ስለዚህ የጸጋ ስጦታዬ የቱ ጋ ነው? ምንድነው እያደረኩ ያለው የሚለውን ለእናንተ እተወውና ወደ 2ኛው ልሂድ። በጣም ፍሬ ማፍራትን ትፈልጋላችሁ? ፍሬያችሁ እንዲህ ውርድ እስኪል ድረስ ሰው ሁሉ እንዲያየው የምትፈልጉ ከሆነ በጣም ትልቁ ነገር ካራክተር ወይም ባህሪ። እግዚአብሔር በባህሪ ይባርከን።
ምን ይባላል መሰላችሁ? ነጮቹ እንደሚሉት the messenger is also a message ወይም ራሱ መልእክተኛው ራሱ አንድ መልእክት ነው። አሁን ለምሳሌ በጣም በመንፈሳዊ ህይወታቸው ላይ በጣም የምታከብሩትን ሰው ስታገኙ ራሱ የሆነ ነገር ትጽናናላችሁ። ራሱ መልእክት ነው። በእውነት ኢንካሬጅ ትሆናላችሁ። እኔ ሁሉ ቀን ምሳሌ የምጠቅሰው ፓስተር ተስፋዬ ጋቢሶን ሳገኘው ራሱ ለኔ መልእክት ነው። ብዙ ነገር አለው። ብዙ ነገር እማራለሁ። መጽናትን፣ ጌታን መውደድን፣ ቃሉ ላይ በጣም ማተኮርን። አንዳንድ ሰዎች እልፍ ሲሉ ራሱ መልእክት ናቸው። እግዚአብሔር እንደሱ ያደርጋችሁ። የምትነበቡ መጽሐፍ ያደርጋችሁ። ይሄኛው ክፍል በጣም ከባዱ ፓርት ነው፣ በተለይ ለዘማሪዎች። ይሄኛው ክፍል ምን መሰላችሁ? አገልጋይ በየቀኑ የሚሞትበት ስፍራ ነው። የሚሞትበት ስላችሁ ለኢየሱስ በየቀኑ ራሱን የሚገዛበት ስፍራ ነው። የሚገርማችሁ ትላንትና ሞቻለሁ ለጌታ በቃ ከዚህ በኋላ ምናምን የምትሉት አይደለም። በየቀኑ ነው መሞት ያለባችሁ በትህትና ጉዳይ። የዛሬ ዓመት ትሁት ነበርኩኝ በቃ አሁን ሳስበው ቀይሬያለሁ የምትሉት አይደለም። በየቀኑ እያሰባችሁት ለምሳሌ አንዴ ፒያኖ ተምሬያለሁ ተብሎ ብቻ እንደማይቀር በየጊዜው ፕራክቲስ እንደምንሰራ አንዴ ቮካል ሰርቻለሁ ለዘላለም ኃይለኛ ቮካሊስት ሆናለሁ ብላችሁ እንደማታስቡት ማለት ነው። በየቀኑ ባህሪ ላይ ትህትና ላይ በጣም መስራት አለብን፣ ብዙ ማፍራት ከፈለጋችሁ። እኔ አዲስ አበባ ውስጥ በጣም ትላልቅ ዘማሪዎችን አየሁኝ። አንድ ዘማሪ በተለይ በቃ አይኔ ላይ መጣ። ብዙ ዘማሪዎች አሉ፣ አንደኛው ዘማሪ መጣ። በቃ እኔ በቃ እየሰማሁት ከዚህ በኋላ ድምፅ አሁን እንዴት ነው የሚመጣው አልኩኝ። ይህ ልጅ እኮ በጣም የሚገርም ድምፃዊ ነው። ሂስ ጊፍትድ። ኦ ማይ ጋድ ወይኔ ሲዘምር። እናንተ እንደው ሰው እንደዚህ በፍጥነት ሲወርድ አይቻላል። ባህሪ እንደዚህ የጸጋ ስጦታን ያሸንፋል። እያየ ነው ምንም ሆነ እና አንድ ነገር ልንገራችሁ። የጸጋ ስጦታችሁ ከፍ አድርጎ ወደ ላይ ከሰዎች መካከል እንድትታዩ ያረጋችኋል። ባህሪያችሁ ግን እዛው እንድትቆዩ ያረጋችኋል። አንዳንዶች ብልጭ ብለው እንደ አብሪ ኮከብ ብልጭ ድርግም ያሉት is because of ባህሪ። የዝማሬ አገልግሎት ደግሞ በጣም ከባድ ያደረገው በምን ምክንያት እንደሆነ ታውቃላችሁ? ሰው ሁሉ ያየዋል። እንደውም እንደዚህ ኮንሰርቶች ላይ ስታዩ ሰው ሁሉ ማየት ብቻ አይደለም፣ ላይቱ እንዳለ ዘማሪው ላይ ነው። ላይቱ ዘማሪው ላይ ነው። ጉባኤው እንዳለ እኛ በአምልኮ ምሽቶቻችን ላይ የምናደርገው አንዱ መድረክ ላይ ወጥቶ መዘመር በጣም ነው የምንጠላው። ህብር እንደዚህ ቁጭ ብለን መዘመር ደስ ይለናል። ምክንያቱም የሆነ ሰው እንዲታይ አንፈልግም። አንደኛ ቤተሰብነት ስሜት አለው እንደዚህ ቁጭ ስንል። የዓለማውያን ስቴጆች ላይ አይታችሁ እንደሆነ እንደዚህ አንዱ ሰው ይበራበታል፣ ሌላው መድረክ ጭልም ይላል። በቃ አቴንሽን እዛ ላይ ነው። መንፈሳዊ እያረኩባችሁ አይደለም፣ ጥሩ ነው። እሺ አደራችሁ በተቀደሰ ሁኔታ ስሙ ምላችሁ። ግን ልብ ግን ሌላ ነገር ካሰበ በጣም መጥፎ ነው። እግዚአብሔርን ይወላችሁ ብዙ ነገር ሚስ ልታረጉ ትችላላችሁ። ትህትናን ግን ሚስ አታርጉ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል፣ ጸጋ ይጨመርልናል። ለዚህ ነው እግዚአብሔር ምን አይነት ቤት ትሰሩልኛላችሁ፣ ምን አይነት መዝሙር ብትዘምሩልኝ ነው ለኔ ደስ የሚለኝ፣ ሰማይ ዙፋኔ ምድር መረገጫ አለ አይደለ? ነገር ግን ወደዚህ ወደ ትሁት በቃሌም ወደሚንቀጠቀጥ እመለከታለሁ። በጌታ መመልከት እንዲያያችሁ የምትፈልጉ ከሆነ ትሁት መሆን ነው። የተሰበረ ልብ ያላለ አንደበት እንዴት ሊበላ ይችላል? ሊያጎርሰን ሰው ሲመጣ ብንል እንደዛ እኮ ነው። እግዚአብሔር እኛን ሊባርከን ከሲመጣ ከፍተን በተሰበረ ልብ ትሁት ሆነን ካልጠበቅ ነው ኩል ከሆነን ቅድም ያልኳችሁ ምንም ማድረግ አይችልም።
የሰማይና የምድር ፈጣሪ ምንም ማድረግ አይችልም። ባልተሰበረ ልብ ውስጥ ምን ያደርጋል? በዘመናችሁ ትህትናን ሚስ እንዳታደርጉ። ኢየሱስ ክርስቶስ ለዚህ በጣም ምሳሌ እንደሆነ ማቴዎስ 11:29 ላይ ታያላችሁ። ከኔ ተማሩ አለ። ኢየሱስን መምሰል። እናንተ እንደው ባለስልጣናቶች ጋር ሄዳችሁ የምታውቁ ከሆነ ወይም መስሪያ ቤት በጣም ደሞዝ የሚጨምርልን አለቃዎቻችን ጋር ስንሄድ እንኳን ሪስፔክታችን እኮ በጣም ልዩ ነው። ስርዓት እኮ አለው አይደለ? ተንቀጥቅጠን ስርዓት። እኔ እንደውም አይ ሪመምበር እንደዚህ እለማመዳለሁ። ምንድነው የምናገረው? አሁን እንደዚህ ከጠየቀኝ መስታወት ጋር ሄጄ ሪስፔክት አደርገዋለሁ። ልብሴን ሁሉ ነገር የሰማይና የምድር ንጉሥ ዓለም ሳይፈጠር በፊት የነበረ ዓለም ለሱ የተፈጠረለት ኢየሱስ ወደ ምድር ሰው ሆኖ መጥቶ እግር አጠበ። አገልጋይ መሆን ትፈልጋላችሁ? ተው። አሁን ምን መሰላችሁ? አገልጋይ መሆን ትፈልጋለህ ሲባል በጣም ብዙ ሰው የሚመጣው አንደኛ ዩቲዩብ በጣም ብዙ ሰው እንዲያየው ፈልጋለሁ። በተለያዩ ሀገሮች ኮንሰርት መስራት ፈልጋለሁ። ሰው ብዙ ሰብስክሪፕሽን፣ እግዚአብሔር ይገስጸው ሰብስክሪፕሽን እና ኮንሰርት። አገልጋይነት ምን ማለት እንደሆነ ታውቃላችሁ? በር ላይ ሰው ሁሉ የሚረግጠው ምንጣፍ ዛሬ ወይ ትተውታላችሁ ወይ በጣም አጥብቃችሁ ትይዙታላችሁ። አስበን ወስነን እንግባበት። የሰማይና የምድር ሁሉ ንጉሥ ኢየሱስ እግር አጠበ። እኛስ? ትህትናን ሚስ አታርጉ። በመጽሐፍ ቅዱስ ውስጥ ኢየሱስ ብቻ እንደ ምሳሌ አድርገው አይደለም መጽሐፍ ቅዱስ የሚያስቀምጠው። ሙሴ ከሰው ልጆች ከተወለዱ እንደ ሙሴ ያለ ትሁት የለም ይላል። ደስ አይል? በትህትና መታወቅ። ለዚህ ነው እግዚአብሔር ትሁታንን እንዲህ በአካል የሚያዋራው። ሙሴን በመልእክት ብቻ ሳይሆን ሰው ጓደኛውን እንደሚያወራ ያወራው ነበር ይላል። ትሁቶች ጋር የሚገኝ አምላክ። ሌላኛው ዮሐንስ ነው። እናንተ እንደው ይሄንን ባጭሩ ልንገራችሁ። እንደው ምን አይነት ሰው ነው? ምንድነው የገባቸው? እኔ ደቀ መዛሙርት ምንድነው የገባቸው? ምንድነው እኛን እንደዚህ ያደነዘዘን እላለሁ። የዘመኑ አገልጋዮችን ምንድነው ያደነዘዘን? ስምህ ማን ነው ብትሉኝ እኔን ምንድነው የምላችሁ? ዳዊት እባላለሁ። ይሄ መታበይ ነው እንዴ? ዳዊት እባላለሁ፣ ሙዚቃ እጫወታለሁ፣ ስቱዲዮ ውስጥ እሰራለሁ፣ አገለግላለሁ ቤተክርስቲያን። እኔ ዮሐንስን ብሆን ብዬ ሁሌ ያስበዋል። ስምህ ማን ነው ሲባል የራሱን ስም መናገር እኮ ኖርማል ነው። ዮሐንስ እባላለሁ። ደግሞ ከመወለዴ በፊት ከ450 ዓመት በፊት ስለኔ ትንቢት ተናግሯል። መጽሐፍ ቅዱስ ተናግሯል እኮ። ውሸት ነው እንዴ? አይደለም። ዮሐንስ ከመወለዱ ከ450 ዓመት በፊት መንገዱን የሚጠርግ ይነሳል ተብሎ ነው። እና መጽሐፍ ቅዱስ ላይ ስሜ ተጠቅሷል። ምናልባት ምናምን ቢል መታበይ እኮ አይደለም፣ እውነት ነው። ሌላ ምን ሊል ይችላል ዮሐንስ? ኢየሱስን ታውቁታላችሁ? ከዝኔ ነው ይል። ውሸት ነው እንዴ? የአክስቱ ልጅ እኮ ነው። ከዝነንና አብረን። ሌላ ደግሞ አስባለሁ ዮሐንስ ሌላ ነገር ቢጠየቅ እናንተ መንፈስ ቅዱስ ተሞልታችኋል ቢልና እኔ በእናቴ ማህፀን ነው የተወለድኩት ቢል ውሸት ነው? እሺ እስቲ ንገረን ስላንተ ስትሉት እኔ ስለ ራሴ ብዙ ማውራት አልወድም፣ እስቲ ኢየሱስን ጠይቁት ስለኔ ብትሉት ቢላችሁ ሄዳችሁ ኢየሱስን ስትጠይቁት ከሴት ልጅ ከተወለዱ እንደ ዮሐንስ ያለ የለም ቢላችሁስ አያስደነግጥም? ከሴት ልጅ ከተወለደ እንደ ዮሐንስ ያለ የለም። ክውን የሚያደርገው ብዙ ሲቪ መናገር ይችል ነበር። ዮሐንስ ጋር መጡና አንተ ማን ነህ?
እኔ በምድረ በዳ የሚጮህ ድምፅ። ሰው ስሙን እንኳን አይናገርም። እኔ አንዳንድ ቦታ ላይ ሲሄድ እንዴት አለ ወዳጄ ብዬ በስማቸውን ስጠራው የእግዚአብሔር ሰው በእርግጥ የእግዚአብሔር ልጆች ነን። እንደው አንዳንዱ ደግሞ ተሳስታችሁ አንዷ እየመሰከረች እና ወንድም ከሌ ሲጸልይልኝ ተፈወስኩ ስል እየሮጠሽ መጣና ከጉባኤ ውስጥ አንዱ ስሙን አስተካኪ፣ የእግዚአብሔር ሰው ነብይ እንትና ብለሽ አስተካኪ አላት። ትንሽ የስም ስህተት በዚህ ዘመን ጉድ ነው። እኔ አሁን ፒኤችዲ ቢኖረኝ የለኝም እንጂ ዳዊት ብላችሁ ብትጠሩኝ ወንድም የቀደም ሲጠራኝ እንደነበረው ፒኤችዲ ብዬ ስሜን ኮሬክት ባረግ ማለት ነው። አድነን ዮሐንስ ስንት መናገር ይችል ነበር። ድምፅ ነኝ አለ። እናንተ ድምፅ ናችሁ፣ የጌታ ድምፅ። በዚህ ዘመን ሌላ ሰው እንዳትጠብቁ፣ እናንተ ናችሁ ተረኞች፣ ድምፆች። ከዘመናት በፊት ስለ እናንተ ተነግሯል። ይነሳሉ፣ ወንድና ሴቶች ላይ የእግዚአብሔር መንፈስ ያርፋል የተባለላችሁ እናንተ ናችሁ፣ ድምፆች ናችሁ። ስለ ራሳችሁ አትጨነቁ። ይርሷችሁ፣ እንደውም ልንገራችሁ፣ ይርሷችሁ፣ ይተዋችሁ፣ ትተዋችሁ ይሂዱ። እኔ የዚህ ዘመን አገልግሎት ምን እንደሆነ እንደሚባልም አላውቅም። በእውነት ነው የምላችሁ። ምክንያቱም በማግስቱም ይላል ዮሐንስ ወንጌል ምዕራፍ 1 በማግስቱም ራሱ ዮሐንስ ይሄ የነገርኳችሁ ዮሐንስ በመንገድ ላይ ቆሞ የራሱን ደቀ መዛሙርት ያስተምር ነበር። እያስተማራቸው ኢየሱስ በመንገድ ሲያልፍ ያየዋል። ማስተምራችሁ ትምህርት ከኔ የበለጠ ይመጣል ያልኳችሁ፣ የዓለምን ሁሉ ኃጢአት የሚሸከም የእግዚአብሔር በግ ያልኳችሁ ያውና አላቸው። በመንገድ ላይ ምን ቢሆን ጥሩ ነው? ትተውት ሄዱ ዮሐንስን። አሁን መባረካችሁ በምን እንደሆነ ታውቃላችሁ? ትተዋችሁ ይሂዱ፣ ኢየሱስ ጋር ይጣበቁ። የምታገለግሏቸው ሰዎች ከናንተ ተላቀው ኢየሱስ ጋር ይጣበቁ። በቃ የዛኔ አገልግሎት ጨርሳችሁ። አሁን እኮ የአገልግሎት መንፈስን ላሳያችሁ። እኛ ጋር መወር ሲጣበቁ ነው አገልጋዩ በጣም የሚወደድ የሚመስለው። ማለት ተከታዮቻችን ምን ያክል ደርሰዋል ሲባል ነው። የሱ እኮ ተከታዮች አረ ይቅሩ፣ እዛው ከኢየሱስ ጋር ተጣበቅ፣ ሂድልኝ በቆመበት ትተውት ሄዱ። ከምናውቃቸው 12 ደቀ መዛሙርቱ የኢየሱስ ደቀ መዛሙርቱ ሁለቱ የዛን ቀን የሄዱት ናቸው። ሂዱልኝ በሏቸው፣ ኢየሱስ ጋር ሂዱልኝ። ለዚህ ትህትና ሪኮግኒሽን ሳይፈልጉ ማገልገል ነው። ሰው እያየኝ ነው፣ ካሜራ በርቷል ወይ? እሺ አሁን ልጀምር ኦኬ ብሎ ማለት ሳይሆን ሰው በሌለበት ስፍራ፣ ማንም በማያይበት ስፍራ እግዚአብሔርን ማገልገል ነው። እግዚአብሔር ሁሉን ያያል። ልነግራችሁ አልችልም። ሊድ ሲንገር ብቻ በእግዚአብሔር ፊት የተወደደ ከመሰላችሁ በጣም ተሸውዳችኋል። ድምፁ የሚያምር ሰው ብቻ በእግዚአብሔር ፊት የተወደደ ከመሰላችሁ በጣም ተሸውዳችኋል። የትኛውም ቦታ ላይ ሆናችሁ እያገለገላችሁ ሳላችሁ የሚያይ አለ። ለአገልግሎቱ የምትደክሙበትን ድካም የሚያይ አለ። እግዚአብሔር እንደ ሰው አይደለም። በሰው ቁመትና በሰው መልክ አይሸወድም። አንዳንዶቹን እንደውም ፈቅዶላቸዋል። ዝም ብለው መድረክ ላይ ይውጡ አላቸው። መድረክ ላይ ይውጡ፣ ይዘምሩ፣ ህዝቡን ያገልግሉ፣ እኔን አያገኙኝም የተባሉም አገልጋዮች አሉ። ዝም ብለው መድረክ ላይ የሚወጡ የተለያየ አክቲቪቲዎችን የሚያደርጉ፣ ነገር ግን እግዚአብሔር እድል ፈንታቸው ካልሆነ አገልጋይ በኢየሱስ ስም ይጠብቀን ከእንደዚህ አይነት ከንቱ የሆነ ሩጫ።
ሶስተኛውን ልንገራችሁ። ትጋት ነው። ፍሬያማ መሆን ከፈለጋችሁ ትጋት። የመጀመሪያው ምንድነው ያልኩት? የጸጋ ስጦታ። ቀጥሎ ደግሞ ካራክተር ወይም ባህሪ። ሶስተኛው ትጋት ወይም ዲሊጀንስ ብለን የምንለው ማለት ነው። ትላንት ስነግራችሁ ነበር ሮሜ 12:11 ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ወደ ኋላ አትበሉ ይላል። እስከ ፍጻሜ የሚተጋ መንፈስ እግዚአብሔር ዛሬ እንዲሰጣችሁ እለምናለሁ። በእውነት ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ የተሰጠውን ሚሽን ነበረ። ሚሽኑን ምን አለ? የሰጠኸኝን ስራ ከፈጸምኩ በኋላ አንተን አከበርኩ በምድር አለው። እኔ በዘመናችሁ መቃብራችሁ ላይ እንዲጻፍ የምፈልገው ዳዊትም በዘመኑ የእግዚአብሔርን ሐሳብ ፈጽሞ አንቀላፋ። ከነ ፖቴንሻላችሁ እንዳትሞቱ። በእውነት ዳይ ኤምፕቲ የሚባል ዓለማውያኖች የሚጠቀሙት ቃል አለ። እኔ ለቤተክርስቲያንም እጠቀመዋለሁ። ባዶ ጨርሳችሁ ያላችሁን ሁሉ ለሚገባው አገልግላችሁ ሰጥታችሁ ማለፍ ይሁንላችሁ። እንደ ኢየሱስ የሰጠኸኝን ስራ ፈጽሜ በምድር አከበርኩ። የሚፈጸም ስራ ነው። ከዛ በኋላ አከበርኩበት ነው እንዴ ያለው? አከበርኩ ነው። አንተና አከበርኩ ነው። አረ የዘመኑ ጸጋ ስጦታ ሰውየውን ነው የሚያከብረው። አረ በጣም ከባድ ነው። ኢየሱስን ሊያከብሩት ሲፈልጉ በመካከላቸው ሾልኮ ይሄድ ነበር ይላል። ሊያነክሱት ፈለጉ ይላል። ሊያነክሱት ፈለጉ። በጣም የሚናገረው ይሄ ሰውዬ በጣም የሚናገረው በቃ ፎሎወሮች መጡ ማለት ነው። ሰብስክራይበሩ ጨመረ። የኢየሱስ ዩቲዩብ ቢጀምር በአንድ ጊዜ 5000 ህዝብ በዛን ጊዜ ማለት ነው። ያሁኑ አስቡት እንግዲህ ተሰበሰበ። በዚህን ጊዜ ያው ቅድም እንደነገርኳችሁ ነው ያለ አይደለም ሄደው ከመካከላቸው ሹልክ አለ። ገባኝ። የሥጋ ሐሳብ ሊፈጸም ነው። ሲጀምር ትላንት ያልኳችሁን ነገር እንዳትረሱ። እግዚአብሔር ካልዳነ ሰው በመንፈስ ቅዱስ ካልሆነ ሰው አምልኮን አይፈልግም። ኢየሱስ በዛ ስፍራ ላይ እሱን ሊያነክሱት በፈለጉ ጊዜ መጀመሪያ ሳትድኑ ከናንተ አምልኮ መቀበለው። ስለዚህ ሹልክ በሉ ነው። ሾልካችሁ ውጡ። አቴንሽን ሲበዛ ሾልካችሁ ውጡ። ስለዚህ ትጋትን እያሳያችሁ ይህንን አገልግሎት እንድታገለግሉ ኢንካሬጅ አደርጋችኋለሁ። በምን እንትጋ? በመንፈሳዊ ነገር እንትጋ። በእግዚአብሔር ቃል ላይ አሮን ነው። ስንቶቻችሁ መጽሐፍ ቅዱስ እንደምታጠኑ በየቀኑ ባላቅም የእግዚአብሔር ቃል ጥናት በቃ ከጌታ ቃል ጋር በጣም ኮኔክትድ እንድትሆኑ የእግዚአብሔርን ቃል እንድትወዱት እንዴት ተስፋ እንደሚሰጥ እኔ በእውነት አንዳንድ ጊዜ በጣም በተጨነኩኝ ሰዓት እንደው ለማካበድ አይደለም የልቤን ነው የምነግራችሁ። በኢየሱስ መንፈስ ቅዱስ የእውነቴ እንደሆነ ያሳያችሁ። እንዴት ቁጭ ብዬ ጌታ ሆይ ምንድነው ሻውን ማረገው አሁን እንደዚህ እያለኝ ነው ምናምን እልና የእግዚአብሔር ቃል እንዳለ ሳስብ እጽናናለሁ። የሆነ ቦታ እኮ ነው መጽሐፍ ቅዱስ። ብዙ ነገር ሰዎች ሊያረጉባችሁ ይችላል። የእግዚአብሔርን ቃል ግን ከናንተ ሊወስዱት እኮ አይችሉም። የእግዚአብሔር ቃል ህይወት እኮ ነው። ካንተ ወደ ማን እንሄዳለን ያተባለው እኮ አንተ የህይወት ቃል ስላለህ ነው። የእግዚአብሔር ቃል ይፈጥራል፣ ይፈውሳል፣ ያድናል፣ ዳይሬክት ያደርጋል፣ ይመክራል። ተጽናኑ በእግዚአብሔር ቃል። ዘማሪዎች የእግዚአብሔር ቃልን ሳያጠኑ ሲቀሩ ወይም ከእግዚአብሔር ጋር ኮኔክሽን ሳይኖራቸው ሲቀር ስሜት መዘመር ይጀምራሉ። ስሜት ደግሞ ትላንትና ከተነገሩ መዝሙሮች ለምንድን ነው ዘመናትን የማይሻገሩት? ስሜት እየተዘመረ ስሜት ደግሞ ይቀያየራል። አንዴ ከፍ እንላለን፣ አንዴ ዝቅ እንላለን። የተለያየ ነገሮች በህይወታችን ሀፕን ያደርጋሉና ማደጋችሁ በእግዚአብሔር ቃል ይሆን። አንድ ሁለተኛው ሚውዚካል ግሮዝ ነው። ለዘማሪዎች ነው ይሄንን የምለው። ሚውዚካል ግሮዝ ኢንቨስት ኦን ዩር ሚውዚካሊቲ። ድምጻችሁን እንደምትገሩት ነው። ኢንቨስት እንዳደረጋችሁበት ነው ይሄ ድምጽ።
የምትበሉት ምግብ፣ የምታደርጉት ድርጊት ምናምን አፌክት ያደርገዋል በጣም ኮምፕሊትሊ። ልነግራችሁ አልችልም። አንዳንድ ጊዜ በተለያዩ ነገሮች ምክንያት ከሚውዚክ ወርልድ ውስጥ እወሰዳለሁ። ምክንያቱም በሌሎች ስራዎች ስላሉኝ የሆነ ቦታ ቆይቼ ወይ ልዘምር ወይ ልጫወት ስመጣ ጌታ ሆይ የት ነው የነበርኩት እላለሁ። ለዚህ ነው ሙዚቀኛና ዘማሪ በየጊዜው ፕራክቲስ ማድረግ ያለበት። ኃይሌ ገብረስላሴ እየሮጠ ሳለ ማለት ነው ለኔክስት ይር ላለው ሩጫ ላስት ይር ፕራክቲስ ስላደረኩኝ በቂ ነው አይልም። በየጊዜው ያደርግ ነበረ አይደለ? ልክ እንደዛ ነው። እና ትሬን ዩርሰልፍ እንዴት ነው የምናደርገው? ታይምን አዘጋጅታችሁ ራሳችሁ ላይ ሪኸርስ እያደረጋችሁ ፕላኖች እያወጣችሁ ዲስ ዴይስ ሰው የትኛውም ትምህርት ቤት ላይ ሄድ ይችላል። ከፈለጋችሁ ትምህርት እጃችሁ ላይ ነው አይደለ? የምትፈልጉትን ጥያቄ ዩቲዩብ፣ ጉግል፣ ዋቴቨር ኤአይዎችን ጠይቃችሁ ትምህርት መማር ትችላላችሁ። የትኛውም ጥያቄ ፍራክሽን ኦፍ ሰከንድ መልስ ያገኛል እጃችሁ ላይ። ሜክ ታይም ቮካል ኤክሰርሳይዝ፣ ሜክ ታይም ቱ ፕራክቲስ። ገብታችሁ ዛሬ የቮካል ኤክሰርሳይዝ ታይሚ ነው እንደዚህ ላደርግ። ስፖርት ለምሳሌ ወክ፣ ዘማሪዎች ብዙ ወክ ያደርጋሉ። ምክንያቱም ዱብ ዱብ ሲሉ ትንፋሻቸው አንደኛው ሜጀር ነገር ስለሆነ ነው። አሁን በኋላ የምናየው ይሆናል። እነዚህ ነገሮች በጣም አክሽን ልትወስዱባቸው ይገባል። እኛ ኳየር ስንገናኝ እንደዚህ እጃችን ላይ ያለ 5 ነገር እናደርጋለን። እናንተም እንድታደርጉት ኢንካሬጅ አደርጋችኋለሁ። አንደኛው የእግዚአብሔር ቃል ማጥናት፣ መጸለይ፣ መዘመር፣ አደራችሁን መዘመር። ከዛ በኋላ ቮካል ኤክሰርሳይዝ እና ቲዎሪዎችን የምንማርበት ነገር። 5ኛው ህብረት ነው። እነዚህ 5ቱን ነገሮች ቼክ እናደርጋለን ኤቭሪ ታይም ስንገናኝ። እና ቮካል ፕራክቲስ በጣም ሜጀር ነገር ነው። መዘመር፣ ብዙ መዘመር፣ በጣም ፕላን ማውጣት፣ ኦርጋናይዝድ የሆነ ኢንቨስትመንት። ሌላኛው ህብረት ላይ መስራት፣ ቲም ወርክ መስራት ማለት ነው። እሺ እንደዚህ የሚል ቃል አለ 2ኛ ጴጥሮስ ምዕራፍ 1 ከቁጥር 5። ይህን ነገር እንደው በእውነት ለእናንተ ልባችሁ ውስጥ እንዲቀር እፈልጋለሁ። 2ኛ ጴጥሮስ ምዕራፍ 1 ከቁጥር 5 በዚህ ምክንያት ይልና በሙሉ ትጋት እምነታችሁ ላይ በጎነትን ለመጨመር ጣሩ፣ በበጎነት ላይ እውቀትን፣ በእውቀት ላይ ራስን መግዛትን፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን፣ በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። እነዚህ ባህሪያት ተትረፍርፈው ቢኖሯችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬ ቢሶች ከመሆን ይጠብቋችኋል። እነዚህ ባህሪያት የሌሉት ግን የሩቁን የማያይ እውር ነው፣ ከቀድሞም ኃጢአቱ መንጻቱንም ረስቷል ይላል። እዚህ ላይ በጣም የሚከብደኝ ቃል ፍሬ ቢስ ከመሆን የሚጠብቋችኋል ትጋት ይላል። እኔ በእውነት በዘመኔ ማየት ማልፈልገው መስማት ማልፈልገው ፍሬ ቢስነትን ነው፣ ከንቱ ሩጫ። እግዚአብሔር ይገስጸው። አንድ ጥያቄ፣ አንድ ስዕል ልሳልላችሁና እናንተ የቱ ጋር እንደሆናችሁ እንድታዩ። 3ቱን ነው የተናገርኩት አይደለ? እዚህ ጋር ያላችሁ ይታያል። ትንሽ ማጫወት እንችላለን። እሺ እንዲታያቸው ከፈለግን ማለት አሁን የተናገርኩትን ነው ማሳያቸው። የመጀመሪያው ጸጋ ይህ ቅድም እንዳልኳችሁ በእናንተ ውስጥ ማያስተኛችሁ፣ ሁሌ ሊቆረቁራችሁ፣ ሁሌ የተነሳችሁ እንድትለሙበት፣ እናንተም የሚሰማችሁ ሰዎችም ደግሞ ያጸጋ ስፍራ እንዳላችሁ የሚመሰክሩላችሁ ማለት ነው። የጸጋ ስፍራ እግዚአብሔር የእግዚአብሔር መንፈስ ለእናንተ የሚመሰክርላችሁ ማለት ነው። ሁለተኛው ደግሞ ያለው ትጋት
በብዙ ነገር ሊገለጽ ይችላል። በመስራት በማጥናት ኢንቨስትድ መሆን ፕራክቲስ ማድረግ የእግዚአብሔር ቃል ማጥናት ከሰዎች ጋር አብሮ የመስራት ባህሪ ሌሎችን ብዙ ማካተት እንችላለን። ቶሎ በሌላችሁ ሌላኛ ሶስተኛ ያለው ባህሪ ቅድም እንዳልኳችሁ ወይም ትህትና ማለት ነው። ሶስቱ ነገሮች ነው ያየነው ማለት ነው። እነዚህ ሶስቱን እንዲኖራችሁ በጣም ፍሬያማ ትሆናላችሁ። አንዳንድ ሰዎች አሉ ግን የሆነ ፕራክቲስ የሚያነሳቸው የሆነ ቦታ ላይ ክፍተት እንዳላቸው የሚያሳይ ማለት ነው። ማደግ ያቃታቸው አንድ ቦታ ላይ እንደገና የሚመላለሱ ማለት የመጀመሪያው ጸጋ ስጦታን ማወቅ ብለናል። አንድ ወዳጅ አለ እዚህ ላይ ሚውዚክ ኮሌጅ ውስጥ ለብዙ ዓመት አስተምሬያለሁ። በጣም የተወደደ ልጅ ነው። በጣም እንወደዋለን። ባህሪው በቃ በህዝብ ዘንድ የተወደደ የሰው ከፍታ የማይተውበት ወይም በዘማሪዎች ልግለጽላችሁ ማይክ ልቀት ሲባል ትንሽ እሷናት እኔ በባክግራውንድ የሚል እስከሚቀጥለው ዓመት ድረስ አታገለግልበትም በቃ እኔና ማይክ አስተካክልላቸው ማይክ ቅድም እንዳልኳቸው ስፍራ ለኮሚ እንደ ዮሐንስ ትምህርት የሆነ ሰው ማለት ነው። ይኸኛውን ቆይ እንደዚህ ላድርግና እንደዚህ ላሳያችሁ። ልጁን በደንብ ተጣጣፉ። ስጋቱን በታዩት ልጁ ሌት ተቀን ነበር የሚያጠናው። ቤት ውስጥ ቁጭ ብሎ ያጠናል። በቃ ፕራክቲስ ያደርጋል፣ ይለማመዳል። ህዝብ ሁሉ ይወደዋል። ባህሪው በጣም ደስ የሚል ነው። አንዳንድ ጊዜ እኔ ወደ ትምህርት ቤት ስገባ አድርገው ሚውዚክ ክላስ ሩሞች ውስጥ አድርገው አጥንቶ ፊቱ የሚታጠበው እዛ ሚውዚክ ክላስ ሩሞቹ አካባቢ ያለ ታጥቦ ነው ሩሙ ሲያጠና። በሚያሳዝን ሁኔታ አንድ ነገር የለውም ነበር የጸጋ ስጦታ ሲመረቅ በዛ ኮሌጅ ሲመረቅ አንድ መቶ መጫወት አይችልም። በጣም ነው የሚያሳዝነኝ። የሆነ ነገር ሂሳብ በጣም ነው ማስነው። ይሄ ልጅ ምንድን ነው? ምን አይነት ሰዎች ይባላሉ? እነዚህ ሮንግ ዲፓርትመንት ውስጥ ያሉ ሮንግ ዲፓርትመንት የጸጋ ስጦታውን አላወቀም። የዝማሬ አገልግሎት ስለሚወድ የገባው የሆኑ ሰዎችን እያዋራ ነው። ሁለተኛው ደግሞ በጣም የሚገርም አገልጋይ የጸጋ ስጦታ ልክ እየዘመረ በእውነት አንደኛው ልጅ ያው ስለግራችሁ ሰዎቹ አይኔ ላይ ይታዩኛል። መዘመር ሲጀምር አለማንቀሳት ልክ ድምፅ ሲያወጣ አይነት ጸጋ ነው እና ተሳልቆታ ሳላስበው እንባችን እየወረደ ስታገኙት ይስተደረጋል ልነግራችኋችን በቃ ያስቀናል። ጌታ ሆይ እንላለን። ምን እንደሌለ ታውቃላችሁ? እንደዚህ አይነት ሰዎች ደግሞ አሉ። ታያላችሁ። በጣም የሚገርም ችሎታ ትጋት ፕራክቲስ ያደርጋል። ምንም ጥያቄ የለም። ባህሪ ግን በጣም ነው የምትቸገሩት አብራችኋቸው ለመሆን።
እኔ እንደዚህ አይነት ሰዎች አገልግሎታቸው በዜሮ የተባሳ ነው። ምክንያቱም እግዚአብሔር በችሎታ አይደለም። እግዚአብሔር በአሜዚንግ ቮካሊስት የዚህ ልጅ ጉዳይ በጣም አሳሳቢ ነው። ይሄ ችሎታውን እየፈተነኝ አይደለም። በጣም በቃለ ሰማይ የተከፈተ ህዝቡ ሁሉ ሊለይ ይችላል። እግዚአብሔር አቆበት ከሚለው አንዱ ሀሳብ ትክክል ነው። ምክንያቱም አልመለከትም አላይም ይላል። አላይም መስዋዕትን ብትወድ ኖሮ በሰዋው ወደ ነገር ግን መስዋዕትን አትወድም ይላል። አገልግሎት በዜሮ ሲባል ከንቱ ሶስተኛው ማለት የጸጋ ስጦታ አላቸው እነዚህ ሰዎች። ቅድም እንዳልኳችሁ ገና ሲያገለግሉ የሆነ ነገር ትሆናላችሁ ወይ ታለፉ ወይ የሆነ ነገር መንፈስ አክቲቭ ታደርጋላችሁ። እዚህ ጋር ደግሞ ስትመጡ ባህሪያቸው በጣም ትሁት ናቸው። በቃ የእናንተ ከፍታ ምናምን የሚፈልጉ ሰዎች ናቸው። ምንም አይከብዳቸውም መድረክ ለመልቀቅ ለእናንተ። ፊታቸው በጣም ደስ የሚል ምን የሌላቸው አያውቅም። አይለማም። ቁጭ ብለው መዝሙር አይፈቱም። ቁጭ ብለው ኢንቨስት አይሆኑ ገብተው አያነቡ። መጽሐፍ ቅዱስ ስለመዝሙር ምን ይላል? ዘማሪዎች እንዴት ነው? መጽሐፍ ቅዱስ ምንድን ነው? መንፈሳዊ ህይወት ምንድን ነው? አይ ምን ላይ ቦካላታ ምን ላይ ትላታ አይ እነዚህ ሰዎች ደግሞ ቸርች ውስጥ ካያቸዋቸው ፖቴንሻል ከነበራት በዚህ ምክንያት ኖሮ ለዚህ ፖቴንሻሎች አንድ ጥያቄ ልጠይቃችሁ ነው እናንተ። አሁን ካሳየኋችሁ ውስጥ አንድ የጎደለው አንዳት መልሱልኝ ለልባችሁ። ሁለት የጎደለው ችግር የለም እንዳትመልሱ በልባችሁ ያዙት። ሶስት የጎደለው እሺ፣ ሶስት የጎደላችሁ መሀል ላይ መታችሁ እንጸልይላችሁ። መቀሌ፣ ትግራይ በእውነት ልትነቁ ይገባል። የእግዚአብሔር ሕዝብ እየጠበቃችሁ፣ ትውልድ እየጠበቃችሁ፣ በተለያየ ነገር እስራት ውስጥ ካላችሁ በኢየሱስ መንቃት ይሁንላችሁ። ዛሬ የፍርሃት መንፈስ፣ ያለመትጋት መንፈስ፣ ከጌታ ጋር ህብረት ያለማድረግ መንፈስ እግዚአብሔር ይጠብቀን በእውነት። ዳዊትም በገዛ ዘመኑ የእግዚአብሔርን ሐሳብ ከፈጸመ በኋላ አንቀላፋ ይላል። ይሄ ይሁንላችሁ በእውነት። እሺ እግዚአብሔር ሆይ እንጸልያለን። በእውነት በዚህ ስፍራ ላሉ ወገኖች መጸለይ እፈልጋለሁ። ጌታ ሆይ ቃልህ እንደሚለው ማንም ጸጋ ቢጎለው ሳይሰስት በልግስና የሚሰጠውን እግዚአብሔርን ይጠይቅ እንደሚል እኔ ስለነሱ ጠይቃለሁ። በኢየሱስ ስም ጸጋ ይጨመርላቸው። በኢየሱስ ስም ጸጋ ይብዛላቸው። እንደው አሁን ስናገር ምናልባት ይሄ ጎሎኛል የምትሉት ነገር ካለ ሳይሰስት ሳያዳላ በልግስና ለሚሰጠው ለእግዚአብሔር በእውነት በጉልበቱ መንበርከክ ይሁንልን። እግዚአብሔር ሆይ ጸጋን ጨምርልን። ብዙ ፍሬን አፍርተን አንተን እንድናከብርህ እርዳን። እግዚአብሔር ሆይ ቤተክርስቲያን ያንተ ዓላማ እግዚአብሔር ሆይ በኢየሱስም በእኛ ስንፍና ምክንያት ምንም እንዳትጎዳ እንለምንሃለን። እግዚአብሔር ሆይ ለወንጌል እንድንነሳ፣ ለቤተክርስቲያን ጥቅም፣ ለሌሎች መጽናናት እግዚአብሔር ሆይ እንድንነሳ ልባችንን እንድትቀድስ እንለምንሃለን። ኃይልን ጨምርልን።
አንተን እንድንመስል አድርገን። እግዚአብሔር ሆይ ስላበዛህልን ጸጋና ኃይል ክብር ሁሉ ላንተ ይሁን። አሁንም ደግሞ ስለሚጨመርላቸው እግዚአብሔር ሆይ በጓዳቸው እግዚአብሔር ሆይ ካንተ ጋራ ኮኔክትድ ስለሚሆኑት ወጣቶች እግዚአብሔር ሆይ እኔ አስቀድሜ አመሰግንሃለሁ። ይሄ ምድር እግዚአብሔር ሆይ በኢየሱስ ስም የዝማሬ ምድር ይሁን። እግዚአብሔር ሆይ አንተ ብዙ አምልኮ የምትቀበልበት ምድር ይሁን። እግዚአብሔር ሆይ ከዚህ ምድር የሚነሱ ወጣቶች በኢየሱስ ስም ምድርን ይሙላት። እግዚአብሔር ሆይ ስምህ በዚህ ምድር ላይ የተመሰገነ ይሁን። በእውነትና በመንፈስ እንድናገለግልህ እንድትረዳን ለምንሃለሁ በጌታ በኢየሱስ ስም አሜን።